ስለ ሜክሲኮ ስታስቡ መጀመሪያ ወደ አእምሮአችሁ የሚመጣው ምንድነው? ታኮስ፣ ተኪላ ወይስ ቆንጆ የባህር ዳርቻዎች? ሜክሲኮ ግን ከዚህ በላይ ናት። ጥንታዊ ስልጣኔዎች ከስፓኒሽ ወራሪዎች ጋር የተገናኙባት፣ ተራራዎች፣ በረሃዎች፣ ጫካዎችና ውቅያኖሶች የተቃቀፉባት፣ በየጥጉ ሙዚቃና ቀለም የሚፈስባት ምድር ናት። በዚህ ቪዲዮ ውስጥ የሜክሲኮን ታላላቅ ከተሞች፣ አስገራሚ ፒራሚዶች፣ የተፈጥሮ ድንቆችና ጥልቀት ያለው ባህሏን እናያለን። ለመሆኑ ሜክሲኮ ውስጥ ከአሜሪካ በላይ ፒራሚዶች እንዳሉ ያውቁ ነበረ? እስከ መጨረሻው አብራችሁን ቆዩ፣ ምክንያቱም ሜክሲኮ በእያንዳንዱ እርምጃ ትገርማችኋለች። ሜክሲኮ የልዩነቶች ሀገር ናት። በአንዱ በኩል በረሃ፣ በሌላ በኩል ደግሞ ዝናባማ ጫካ፣ ዘመናዊ ከተሞችና ጥንታዊ ፍርስራሾች ጎን ለጎን ይታያሉ። በመላው አሜሪካ አህጉር ውስጥ ሜክሲኮን ያህል በዩኔስኮ የተመዘገበ ታሪካዊ ቦታዎች ያሉት ሀገር የለም። ታዲያ ይቺ ሀገር ለምን ለቱሪስቶች ቁጥር አንድ ምርጫ ሆና ቀረች? ምክንያቱ ታሪኳ ብቻ አይደለም፣ የሰዎቹ ሙቀትና በየመንገዱ ያለው የደስታ ስሜት ጭምር ነው። የሀገሪቱ ዋና ከተማ ሜክሲኮ ሲቲ ግዙፍና በኃይል የተሞላች ናት። እዚህ ዞካሎ የሚባለው የዓለማችን ትልቁ አደባባይና አስደናቂው ቤላ አርቴፍ ቤተመንግስት ይገኛል። አንድ አስገራሚ ምስጢር ልንገራችሁ። ሜክሲኮ ሲቲ የተገነባችው በሐይቅ ላይ መሆኑን ያውቁ ነበር? አዎ፣ ጥንታዊ ቦዮች ዛሬም ድረስ ከመንገዶቿ በታች አሉ። ከተማዋ በየዓመቱ በጥቂት ሴንቲሜትር ወደ መሬት እየሰመጠች መሆኑንስ ሰምተው ያውቃሉ? ይቺ ከተማ ከታሪክና ከዘመናዊነት ጋር የምትታገል ድንቅ ቦታ ናት። ሜክሲኮ የማያና የአዝቴክ ስልጣኔዎች መገኛ ናት። ዛሬም ድረስ በታላቅነታቸው የሚቆሙ ድንቅ ስራዎችን ትተውልን አልፈዋል። ቴኦቲዋካን፣ የፀሐይና የጨረቃ ፒራሚዶች፣ ቺቼን ኢትዛ የዓለማችን ድንቅ ተብለው ከተመረጡት 7 ቦታዎች አንዱ። እነዚህ ግዙፍ ህንፃዎች ያለምንም ዘመናዊ መሳሪያ እንዴት ገነቧቸው? በእነዚህ ፍርስራሾች መሃል ስትራመዱ ሺህ ዓመታት ወደ ኋላ የተመለሳችሁ ያህል ይሰማችኋል። ታሪክ ሰለቸኝ ካሉ ደግሞ ሜክሲኮ ወደር የሌለው ተፈጥሮ አላት። ካኑኩን እና ሪቪየራ ማያ በሚያስደንቅ ነጭ አሸዋዎች እና ጥርት ባለ ሰማያዊ ውሃዎች ይታወቃሉ። ግን ሴኖቴ ምን እንደሆነ ያውቃሉ? እነዚህ በመሬት ውስጥ ያሉ የተፈጥሮ መዋኛ ገንዳዎች ናቸው። ጥንታዊዎቹ ማያዎች የተቀደሰ ቦታ አድርገው ያዩዋቸው ነበረ። እዚህ ውስጥ መዋኘት ልክ እንደ ተረት ዓለም ነው። በዚህ ውሃ ውስጥ ጠልቀው ለመግባት ድፍረት አሉት? የሜክሲኮ ባህል በጣም ሕያው ነው። በተለይ ዲያ ደ ሎስ ሙዌርቶስ ወይም የሙታን ቀን አከባበር ዓለምን ያስገረመ ነው። ሜክሲካውያን ለሞቱ ዘመዶቻቸው በለቅሶ ፋንታ በምግብ፣ በሙዚቃና በቀለም ድግስ ያከብሯቸዋል። ሞትን በደስታ ማክበር ይቻላል ብለው ያስባሉ? ሜክሲኮ ውስጥ ይቻላል። በየጎዳናው የሚጫወቱት ማሪያቺ ባንዶች ደግሞ ጉዟቸውን የሙዚቃ ፊልም ያስመስሉታል። የሜክሲኮ ምግብ ጥበብ ነው። ሞሌ የሚባለውን በቾኮሌትና በቅመማ ቅመም የሚሰራ ወጥ መቅመስ ግድ ነው። የታኮስ አይነቶች ደግሞ ስፍር ቁጥር የላቸውም። ለመሆኑ ሜክሲካውያን ልክ እንደኛ ቃሪያ በጣም እንደሚወዱ ያውቁ ነበር? ምግባቸው ቅመም የበዛበትና የሚጣፍጥ ነው። እያንዳንዱ ጉርሻ የራሱ ታሪክ አለው። ሜክሲኮ ውድ ናት? በፍጹም። እንደ ምርጫችሁ በቀን ከ$30 ጀምሮ መዝናናት ይቻላል። ትራንስፖርት፣ ኡበር እና አውቶቡሶች በጣም አስተማማኝ ናቸው። ደህንነት፣ ብዙ ሰው ሜክሲኮ አደገኛ ናት ይላል። ነገር ግን ጥንቃቄ ካደረጉና የቱሪስት ቦታዎችን ከተከተሉ በጣም ሰላማዊ ሀገር ናት። ምርጥ ጊዜ ከህዳር እስከ መጋቢት ያለው ወቅት ለጎብኚ ተመራጭ ነው። ሜክሲኮ ፍጹም ሀገር አይደለችም።
ግን ሕያው ናት፣ ስሜታዊ ናት፣ ቅመም የበዛበትና ልብን የምትሰርቅ አገር ናት። አንድ ጊዜ ከጎበኟት ትዝታዋ ሁል ጊዜ አብሮት ይኖራል። ታዲያ ቀጣዩ የጉዞ ዕቅድ ውስጥ ሜክሲኮ አለች? ስለተከታተላችሁኝ አመሰግናለሁ። ቪዲዮን ከወደዳችሁት ላይክ አድርጉ፣ ለጓደኞቻችሁ ሼር አድርጉት። በሚቀጥለው ቪዲዮ በሌላ አስገራሚ ሀገር እስክንገናኝ ቻው።